ኃጢአት ከእግዚአብሔር ከስብዕናችን እንዲሁም ከዙሪያችን ካሉ ነገሮች ሁሉ ለይቶናል። በዚህ ቪዲዮ ንጽህና ማለት እስር ሳይሆን ነፃነት እንደሆነ እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም እናገራለሁ። እንዴት ናችሁ ወጣቶችና የንጽህና ህይወት በሚለው የመጽሐፍ ዳሰሳ በቲክቶክ ፔጅ ላይ እንዳስተዋወቅኩት ዛሬ እንጀምራለን። በመጀመሪያ ግን እንዴት አመሻችሁ? ነገ ዕለተ ሰንበት እሁድ በመሆኑ የበረታችሁ በኪዳኑ በቅዳሴው ተሳተፉ ለማለት ነው። ዛሬ የምንነጋገረው ብዙዎቻችን የምንፈራው የማንደፍረውን ነገር ንጽህና የሚለውን ሀሳብ ነው ማለት ነው። በዚህ ቪዲዮ በሊቀ ካህናት ታዲዮስ ዮሴፍና በብፁዕ አቡነ ሙሴ የተዘጋጁ እንዲሁም ደግሞ በአቡነ ፊኖዳ ሳልሳይ የተጻፈውን ወጣቶችና የንጽህና ህይወት የሚለው መጽሐፍ ዳሰሳ እናደርጋለን ማለት ነው። በዚህ መጣው ሱፕ ዋና ዋና ነገሮችን ይዘልና እነሱ ምን ለምንና እንዴት የሚለው ንጽህና ምንድነው፣ እግዚአብሔር ከኛ ንጽህና ለምን ይፈልጋልና የውስጣዊ ሰውነታችን ከውጫዊ ሰውነታችን ሙሉ አስፈላጊነት የሆነውን ለምን እንደሆነ እንዲሁም ደግሞ እንዴት እንደ ዮሴፍ በማንኛውም ሁኔታ ውስጥ ንጽህናን እንዴት ማግኘት እንደሚችል በዚህ ቪዲዮ እናገኛለን ማለት ነው። ይህ መጽሐፍ የተጻፈው በዚህ ዓለም ላይ በፈተና እንዲሁም ደግሞ በስጋዊ ምኞቶች ላይ የተቃጠሉ ላሉ ወጣቶች ላይ መልስ እየሰጠን እናገኛለን ማለት ነው። ስለዚህ ተግባራዊ የሆነ የንጽህና ህይወት እንዲኖረን መጽሐፉ ያግዘናል ማለት ነው። ወደ መጽሐፍ እሺ፣ ምዕራፍ 1 የሚለው ንጽህና ምንድነው ነው። ንጽህና ማለት ብዙዎቻችን ስሜትን መግደል ወይም ደግሞ ስሜትን መቆጣጠር ምናምን ይመስላል። ኦፍ ኮርስ ስሜትን መቆጣጠር ነው፣ ግን ስሜትን መግደል ንጽህና አይደለም። ንጽህና ማለት እግዚአብሔር ምንድነው ሰውነታችን የእግዚአብሔር ቤተ መቅደስን አድርጎ መኖር ነው። ላይክ አንድ መጥፎ ነገር ሲፈጠር ያንን መጥፎ ነገር ሰውነታችን ላይ እንዲቆጣጠር መፍቀድ አይደለም። ምን ማለት ነው? ሰውነታችን የእግዚአብሔር ቤተ መቅደስ እንደሆነ ነው። እንዲሁም መጽሐፋችን ላይ ምን ይላል? በኦክስፎርድ መዝገበ ቃላት ንጽህና ወይም ደግሞ ፒዩሪቲ የሚለውን ቃል የሚተረጉመው ያለምንም ሌላ ነገር ወይም ደግሞ ጉዳይ ከምንም ነገር ወይም ከኃጢአት ጋር ሳይቀላጁ ንጹህ ሆኖ መገኘት ብሎ ይተረጉማል። ሌላው ደግሞ ቅዱስ ጳውሎስ ሁለት ትርጉሞችን ያስቀምጥልናል። ንጽህና ማለት ይህ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ከዝሙት እንድትርቁ ሲል የመጀመሪያው፣ ሁለተኛው ደግሞ እንዲህ የሚጥል የሰውን የጣለ አይደለም መንፈስ ቅዱስ በእናንተ እንዲኖር የሰጠውን የእግዚአብሔር ነው እንጂ ብሎ ስለ ንጽህና ዲፊኒሽን ይሰጠናል ማለት ነው። ሌላው አንድ ስቶሪ ይጠቅስልናል ይህ መጽሐፍ ስለ ንጽህና ማለት ነው። ንጽህና አስፈላጊነቱን በምናይበት ጊዜ ለምሳሌ አንድ እናት ሆስፒታል በምትሄድበት ወቅት እርጉዝ ሆና ሆስፒታል በምትሄድበት ወቅት ልጅ ከወለደች በኋላ ዶክተሩ አንቺን ነው የሚመስለው ይሄ ልጅ ምናምን ሲል አባትየው ደግሞ እኔን ነው መንፈሳዊ ቅናት ይፈጠራል ማለት እሱን እንዲመስል ይፈልጋልና ላይክ በቤተሰቦቻችን ውስጥ ያንን ልጅ መምሰልን እኔን ነው የሚመስለው የኔን እንትን ያዘው መልክን ያዘው ምናምን እንፈልጋለንና ላይክ የእግዚአብሔር ባህሪው ደግሞ ንጽህና ነውና የእግዚአብሔር ልጆች እንደሆነ የሱን ንጽህና ቅድስና እንድንይዝ ይፈልጋልና ይህንን ስቶሪ በዚህ መጽሐፍ ላይ ያነሳል ማለት ነው። ሌላው ራስን ስሜታዊ ሆኖ ስናገኘው ብዙዎቻችን ተስፋ እንቆርጣለን፣ ግን ይህ አግባብ እንዳልሆነ ንጽህና ማለት ከእግዚአብሔር የተሰጡንን እነዚህ ስሜቶችን ማጥፋት አይደለም፣ እንዲሁም ደግሞ ውስጣዊና ውጫዊ ኃይላችንን መቀደስ ማለት እንደሆነ ይነግረናል ማለት ነው። የሌሎችን ሰው ብዙዎቻችን ደግሞ የሌሎችን ሰውነት ላይክ እንደ የደስታ ማስገኛ መሳሪያ አድርገን እንጠቀማለንና ቅዱስ አውግስጢኖስ ሲናገሩ ምን ይላሉ? የሌላን ሰውነት ላይክ እንደ ውስጣዊ ደስታ ማግኛ መሳሪያ መጠቀም አግባብ እንዳልሆነ ላይክ ለዛ እግዚአብሔር ዋጋ እንደከፈለ ለኛ ዋጋ እንዳከፈለልን እንዳዳነን ሁሉ ያንንም ሰው እንዳዳነው ይነግረናልና መጠቀም እንደሌለብን የሌላውን ሰውነት ማርከስ እንደሌለብን ቃሉ መጠቀም አልፈልግም፣ ግን እንደዛ ይነግረናል ማለት ነው ይህ መጽሐፍ። ሌላው በምዕራፍ 1 ላይ የእግዚአብሔር ልጆች መሆናችንን ይህን ያህል ከገለጽን ምዕራፍ 2 ላይ የንጽህናን አስፈላጊነት ይነግረናል። የንጽህናን አስፈላጊነት በምናይበት ጊዜ አንደኛው የባህሪ ጉዳይ ነው። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ምንድነው? ንጹህ ነው፣ ቅዱስ ነው፣ ባህሪው ነውና እኛም እሱን ንጽህናውን ቅድስናውን ባህሪውን እንድንመስል ይፈልጋልና አንደኛው ይሄ ነው። ሌላው ንጽህና ውስጣዊ ህይወታችንን የተሰወረውን ልብ መንካት እንዳለበት ይነግረናል ማለት ነው። ከውጫዊ ውበት ይልቅ እግዚአብሔር ውስጣዊ ማንነታችንን ያያል ሲባል ብዙዎቻችን እንሰማለንና ያ እርግጥ ነው። ውስጣዊ ያለውን ነገር ነው ሪፍሌክት የሚያደርገው ለውጫዊ ማንነታችንና ጌታን ማየት ስለምንችል
ነፍሳችንን ከስጋ ጋር ስትዋሃድ በክብር እንድትቆም ንጽህና አስፈላጊ እንደሆነ ይነግራል። እዚህ ጋር ደግሞ አንድ ስቶሪ ይነግራል። ለምሳሌ አንድ በዲግሪ ዶክትሬቱን ሊይዝ የሚፈልግ በመንገዱ እየሄደ ያለ ዶክትሬቱን የሚያገኝበት ዲግሪውን ሊያገኝ እየሄደ አንድ መንገደኛ ቢሰድበው፣ እንደውም ይቅርታ ታሪኩ ምን ይላል? አንድ ሹፌር ወይም ደግሞ በዛኛው ተቃራኒ ላይ ሪፍሌክት ቢያደርገው ቢሰድበው ወይም ቢያመነጫጭቀው ምን ይለዋል? ያ ዶክተር ዲግሪው ወይም ደግሞ ዶክተር ያንን ዶክትሬት የሚቀበለውን ነገር ስለሚያስብ ምንም ሼር ሳይሰጠው ወደ ፕሮግራሙ እንደሚሄድ ያግራልና እኛ ክርስቲያኖችም ዲግሪያችን መንፈሳዊ መንግስተ ሰማያት እንደሆነ ላይክ ማንም በዚህ ዓለም ላይ ፈተና ስድብ ምናምን ቢያደርስብንም እንኳን ያንን ነገር በቃ እንደ ተራ ነገር ቁጥርን ያው በጣም ይከብዳል። በርግጥ አይኖ ግን ያንን ነገር ሳንቀበል መንግስተ ሰማያትን ሰማያዊ የሆነችው መንግስተ ሰማያችንን እያሰብን እንድንኖር ይህ መጽሐፍ ይነግረናል ማለት ነው። ሶስተኛው እና ምዕራፍ 3 ላይ በመጨረሻው በህይወታችን ማንኛውም ጠርዝ ወይም ደግሞ ሁኔታ ውስጥ የሚያበራ ንጽህና እንዲኖረን እንዴት ነው ያስፈልገው ሲባል እንዴት የንጽህና መመሪያዎች ይኖራል ሲባል አንደኛው በፈተና ውስጥ መጽናት ነው። ይቅርታ በመጀመሪያ ምን ይባላል? ራሱ ፈተና የሌለበት ክርስቲያን ዲያብሎስ ወይም ሰይጣን የናቀው ነው ይባላልና ብዙዎቻችን የተመቻቸ ነገር እንጠብቃለን። ላይክ በቃ ሁሉን ነገር የተመቻቸ አድርገን እንጠብቃለንና ላይክ ግን ንጹህ እንዴት እንሆናለን ለሚለው መጽሐፍ እንደሚነግረን ንጽህና በማንኛውም ሁኔታ ውስጥ ላይክ ልክ እንደ ዮሴፍ እንደሚያበራ ይነግረናል። ሁለተኛው ደግሞ የዮሴፍ መመሪያ መጠቀም ነው። ንጽህና እንዴት ይኖራል ይገባል የሚለው ዮሴፍ ምንድን ነበር ያለው? ኃጢአትን እንዴት በእግዚአብሔር ፊት እሰራለሁ ነው ያለውና ብዙዎቻችን ሰው ሲያየር የማናደርጋቸውን ተግባሮች ግን በእግዚአብሔር ፊት ስናደርግ እንገኛለንና በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ የሚል ነገር ፕራክቲስ ማድረግ እንዳለብን ይህ መጽሐፍ ይነግረናል ማለት ነው። 3 ነገሮችን ይገልጽናል። አንደኛው የአይን ንጽህና ነው። የምናየው መቆጣጠር አለብን። የምናየው ሳንቆጣጠር ወደ ንጽህና ደረጃ መድረስ አንችልም። ሁለተኛው ደግሞ የልብ ንጽህና ነው። በጸሎት በንስሐ ውስጣችንን ማጠብ እንዳለብን። ሶስተኛ ደግሞ አሮጌ ማንነታችንን ማስወገድ እንዳለብን ነው። አሮጌ ማንነታችን መግደል ነው። እዚህ ጋር በጣም ብዙ ነገር ማለት ይፈልጋል ነው። አሮጌ ማንነታችን ሲባል ብዙዎቻችን አሁን የወደፊታችንን አሪፍ የሆነ ነገር እንዳናደርግ የሚይዘን የአሮጌ ማንነታችን ነው ብዬ ነው ማስበው። ብዙ ሰው ትናንትናውና የነገውን በማሰብ በመጨነቅ ዛሬ መድረስ ያለበት ላይ ዛሬ መድረስ የሚፈልገው ነገር ላይ ሳይደርስ ይገኛልና ብዙዎቻችን የድሮ ማንነታችንን መግደል አለብን ብዬ ነው ማስበው ማለት ነው። የድሮ ማንነት አይመለስም አይደለ? በቃ እንዲህ ሆኗል። አሁን ያለችበት ላይክ እኔ አሁን ሚለን አሁን የድሮ ማንነት የሰራቱ ብዙ ፓስት የሆኑ የማያስፈልጉ ማንነቶች ሊኖሩኝ ይችላሉ። ግን እኛ ሁሌ በእግዚአብሔር አዲስ ነንና ወደፊታችንን ደግሞ በማሰብ በመጨነቅ ነገ ራሱ ይጨነቅ ይላል አይደለ? ቃሉም ራሱ የነገውን ባለመጨነቅ አሁንም በመኖር አሮጌ ማንነታችንን አስወግደን እንድንኖር የመጽሐፍ በደንብ ይነግራል። ላይክ እንደ ቅዱስ አጉስጢኖስ የታለ ሲባል አጉስጦስ ሞቷል ያለው አጉስጦስ ምንድነው? አጉስጦስን ሳይሆን አጉስጦስ የድሮ ማንነቱን ነው ሞቷል ያለውና የድሮ ማንነታችንን ይዘን ወደፊት መራመድ አንችልም። የነገን በመጨነቅም ወደፊት መራመድ አንችልምና አሁን ሆነን መኖር እንዳለብን ይነግረናል። ሌላው ተግባራዊ ለውጥ የምናመጣበትን ነገር ይነግረናል። ብዙዎቻችን አንዳንድ የማይጠቅሙ ነገሮችን በመተው ብቻ የሆነ ንጽህና ሊኖረን ወይ ደግሞ ጥሩ ነገር ሊኖረን ይቻላል ብለን እናስባለን። ግን ያን መጥፎ የሆነውን ነገር ደግሞ በመልካም ነገር መተካት እንዳለብን ይህ መጽሐፍ ይነግረናል። መጀመሪያም እንደተናገርኩት ንጽህና እስር ሳይሆን ነጻነት እንደሆነ መገንዘብ እንዳለብን፣ እንዲሁም ደግሞ ከኃጢአት ሸክም ነጻ መውጣት አለብን። ከፈጣሪ ጋር መታረቅና ትልቁ ትርፋችን ደግሞ እግዚአብሔር መሆኑን ማሰብ እንዳለብን ይነግረናል። በመጨረሻም ከዛሬ ጀምሮ እንድታደርጉት የምፈልገው ነገር 3 ነገሮች አሉ። አንደኛው ጠዋትና ማታ ስንነሳ አቤቱ ጌታ ሆይ ንጹህ ልብን ፍጠርልኝ ብለን መጸለይ ያለብንና የሆነ የጸሎት ትንሽ ነገር አንቀው ብዬ ነው ማስበው። ላይክ ትንሽ ጸሎት ናት አድጋ ወደ ንስሐ መርተን ወደ እግዚአብሔር መልበስን እግዚአብሔር ማየትን የምታደርሰንና አንደኛ ነገር ይሄን እንድታደርጉልኝ ይፈልጋለሁ። ሁለተኛ ደግሞ ለንጽህና እንቅፋት የሚሆኑብን ጓደኞች አሉ፣ ሶሻል ሚዲያዎች ሊሆን ይችላሉ፣ ቦታዎች፣ ፊልም ሊሆን ይችላል መተው እንዳለብን ነው። ምክንያቱም
እግዚአብሔርን ለመቅረብ እግዚአብሔርን የሚፈልጉ ነገሮች ለማድረግ የመጥፎ ነገሮች ላይ መራቅ አለብን። ላይክ እግዚአብሔርን የማይከብርበት እግዚአብሔር የማይነክስበት ላይ ተገኝተን ራሳችንን እንድንከብር መጠበቅ የለብንም። የማይሆን ቦታዎች ከተገኘን ከዛ ቦታ ላይ ራሳችንን ማግለል አለብን። የምር የተገኘሁት እግዚአብሔር የሚከብርበት ነው ወይ የሚለውን ማሰብ እንዳለብን ነው። ሶስተኛው ደግሞ መጽሐፉን ገዝታችሁ አንብቡት የምለው በመጨረሻም ትረስት ሚ ንጽህና ሲኖራችሁ ባላችሁ ነገር በችሎታችሁ ነገር ሁሉ ሀሴት ታደርጋላችሁ ብዬ ነው ማስበውና ንጽህና የሌለው ሰው አይታችሁ ከሆነ ሁሉ በቅራኔ ውስጥ ነው የሚኖረው። እንከርታ ንጽህና ሲኖራችሁ በምን ነገር አመስጋኝ ነው የምትሆኑት። ላይክ በቅራኔ ውስጥ ባይዘው ንጽህና የሌለው ስጋና ልብ ራሱ ሰላም አያገኝም። እርስ በርሱ ይጋጫልና በሀሳባችሁና በጸባያችሁ ላይ ታላቅ ተጽዕኖ ያሳድራል። ገንዘብ አንድ አድርገን እንድንታረ ሁሉ ያጠፋል። በአንጻሩ ንጽህና በህይወታችሁ አጠቃላይ ሁኔታ ላይ ታላቅ ተጽዕኖን ያሳድራል። ንጽህናን ስንነጋገር የምንነጋገረው ስለ እግዚአብሔር ነው። ይህ ልምድ ከመጽሐፍትና ከስብከቶች ለማግኘት አትሞክሩ። ከእውነተኛው ንጽህና ልምምድ ከማድረግ እንጂ ልምምድ ይጠይቃል ማለት ነው። ይህን ጉዳይ የምናጠቃልለው በገነት ውስጥ ያለ ምንም ውስጣዊ ችግሮች ፍጹም ሆናችሁ ለመኖር የምትፈልጉ ከሆናችሁ ዛሬ በንጽህና መኖር ጀምሩ እላለሁ። ላይክ መንግስተ ሰማያትን እኛ ክርስቲያኖች ሰማያዊ የሆነችው መንግስተ ሰማያትን እያሰበን የምንኖር ከሆነ ካሁኑ ጀምሮ የንጽህናን መንገድ መለማመድና መኖር ይጠበቅብናልና አመሰግናለሁ። መጽሐፍን ገፍታችሁ አንብቡ እላለሁ። በቀጣይ የተጠየቁ ጥያቄዎች መልስ የተሰጡበት እሱን እናያለን። አመሰግናለሁ። ወሰዋት እግዚአብሔር